ወአሚሉ ሷሊሃት መልካም የሰሩ ካሉ እሱንም አምነው ማለት ነው። ፈይወፊሂም ኡጁረሁም አላህ ምንዳቸውን ይመነዳቸዋል። በምን? በጀነት ማለት ነው። በሱ ውዴታ ይመነዳቸዋል። ወላሁ ላ ዩሒቡ ዛሊሚን አላህ በዳይ ህዝቦችን አይወዳቸውም ማለት ነው። ተግባባ? ይሄ ጉዳይ ከሆነ ዛሊከ ነትሉሁ ዐለይከ ሚነል አያት ወዚክሪል ሐኪም አለ። ይሄ ከተአምርና ከጥበብ አላህ ተግሳጽ ይሆን ዘንድ ለሰዎች የነገረው ንግርት ነው ማለት ነው፣ ዜና ነው። ስለዚህ አሁን ምን አለ አላህ ዒሳ አለይሂ ሰላምን የፈጠረው እንደነገርኩሽ ከድንግልና ነው። ከድንግልና ያለ ወንድ ከሴት ብቻ አስገኝቶታል ማለት ነው። አላህ ሱብሓነሁ ወተዓላ የሰውን ልጅ ከአራት አይነት መንገድ አስገኝቶታል። አንደኛ ያለ ሴት ያለ ወንድ ያለ ምንም ማለት ነው፣ ከባዶ ያለ ሴት ያለ ወንድ አደም አለይሂ ሰላምን ፈጥሮታል ማለት ነው። ሁለተኛ የሱ ተቃራኒ ከሴትና ከወንድ ደግሞ እኛን አስገኛል፣ የሱ ተቃራኒ። ሶስተኛ አፈጣጠር ያለ ሴት ከወንድ ብቻ ሔዋን ተፈጠረች፣ ሐዋ አለይሂ ሰላቱ ወሰላም ሐዋ ተፈጠረች። የሐዋ ተቃራኒ ደግሞ ኢየሱስን አላህ ያለ ወንድ ከሴት ብቻ አስገኘው። በአራቱም አይነት መንገድ አላህ መፍጠር እንደሚችል የማሳያ ትልቁ ተአምር ነው። ለዛ ነው ምን አለ አላህ በሱረቱል ኢምራን ሲነግረን እንዲህ አለ፣ ኢነ መተለ ዒሳ ዒንደላህ የዒሳ ጉዳይ እኮ አላህ ዘንድ አለ ከመተሊ አደም ልክ እንደ አደም ቢጤ ነው። ምን ይገርማቸዋል? ኸለቀሁ ሚን ቱራቢን አደምን ከአፈር ፈጠረውና ثم ቃለ ለሁ ብሎም አለው ኩን ሁን አለው ፈየኩን ከዛም ሆነ ሰው ሆነ። በቃ ዒሳ አለይሂ ሰላምንም ከሴት እንቁላል ብቻ ሁን ሲለው ማስኮን ይችላል ነው እያለ ነው ያለው አላህ በቁርአን ላይ። በቃ ከዚህ በተረፈ ሌላ አዲስ ነገር የለውም ማለት ነው። አላህ ይህን ጉዳይ አስመልክቶ በምዕራፍ 10 ቁጥር 32 በሱረቱ ዩኑስ ምዕራፍ 10 ቁጥር 32 ላይ ፈዛሊኩሙላሁ ረቡኩሙል ሐቅ አለ። ይሃችሁ ነው እንግዲህ እውነተኛው አምላክ አለ። ፈማዛ ባዕደል ሐቅ ኢላ ضላል ከዚህ በኋላ ከእውነት በኋላ ጥመት እንጂ ሌላ ምን አለ ብሎ አላህ ተናገረ። ፈአና ዩስረፉን ታዲያ ወዴት ነው የሚሄዱት እያለ አላህ ይጠይቃል ይነግረናል ማለት ነው። ተግባባን? ስለዚህ አላህ የዒሳን ታሪክ የመርየምን ታሪክ ነገረንና መጨረሻ ላይ ምን አለ? ዛሊከ ዒሳ ብን መርየም ይሄ ነው የመርየም ልጅ ዒሳ ጉዳይ ይሄ ነው አለ። ይሄ ነው በቃ ጉዳዩ፣ እኔ የነገርኳችሁ ታሪክ ነው አለ። ቀውለል ሐቅ እውነተኛው ንግግር እውነተኛው ታሪክ ይሄ ነው። አለዚ ፊሂ የምተሩን እነሱ የሚለያዩበት የሚጠራጠሩበት ግራ የገባቸው ነገር የዒሳ ጉዳይ ከዚህ ውጪ ሌላ የለም። ምን አለ? ማካነ ሊላሂ አን የተኺዘ ሚን ወለድ አላህ ልጅ መያዝ ለሱ የተገባው አይደለም፣ እናንተ እንደምትሉት አይደለም። አላህ ከዚህ ሁሉ የጠራ ነው። ሱብሓነሁ ለሱ ጥራት ይገባው። ይሄ ባህሪው አይደለም፣ ጥራት የተገባው ነው እሱ አላህ። የታለ? ሱብሓነሁ ኢዛ ቀዳ አምረን አንድን ጉዳይ በፈለገ ጊዜ ለሱ ፈኢነማ የቁሉ ለሁ ኩን ለሱ ምንድን ነው በቃ ሁን ይለዋል፣ ወዲያውኑ ፈየኩን ይሆናል ማለትን እንጂ ከዚህ ውጪ በምንም አይነት ሁኔታ ዒሳ አለይሂ ሰላም አላህ ነው ወይ ደግሞ የአላህ ልጅ ነው የሚል ነገር በቁርአን ላይ አስተምህሮቱ ይቅርና በባይብል ላይ እንኳን አንዱ አምላክ ተብሎ የተገለጸበት ሁኔታ የለም። እኔን አምልኩኝ ብሎም አያውቅም ማለት ነው። ለዛ ነው አንድ ልጨምርልሽና ምናልባት የተናገርኩት አልመሰለኝም። አንድ ጊዜ አንዴ እሱን መናገር አለብኝ እዚህ ላይ አላካተትኩትም። ከይቅርታ ጋር እንዴት ታገሽኛለሽ? አንድ ጊዜ አንድ 3 ጥቅሶች አሉ መናገር ያለብኝ ጥቅሶች። ሱብሃንአላህ ቁርአን እኮ በጣም ነው እኮ የሚጣፍጠው ወላሂ العظيم ሱብሃንአላህ። እሺ የመጀመሪያው አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እንዲህ ይላል፣ ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ አለ ክርስቲያንና አይሁዳውያን፣ ላ ተግሉ ፊ ዲኒኩም ስፔሻሊ ደግሞ ክርስቲያኖችን ነው የሚለው፣ ላ ተግሉ ፊ ዲኒኩም በሃይማኖታችሁ ላይ ድንበርን ወሰንን አትለፉ። ተግባባ? ወሰንን አትለፉ አለ አላህ። ታዲያ
ወላ ተቁሉ ዐላ ላሂ ኢላ ልሐቅ በአላህ ላይ እውነትን እንጂ አትናገሩ አለ። እውነትን እንጂ አትናገሩ። ኢነማ ልመሲሑ ዒሳ ብን መርየም የመርየም ልጅ መሲሑ ዒሳ እኮ ሌላ እኮ አይደለም፣ ረሱሉን የአላህ መልእክተኛ እንጂ ሌላ አይደለም። ረሱሉላህ ይቅርታ፣ ረሱሉላህ የአላህ መልእክተኛ እንጂ ሌላ አይደለም ማለት። ወከሊመቱሁ አልቃሃ ኢላ መርየም ወደ መርየምም ሁን ብሎ ያስኮነው የጣላት በይሁን ቃሉ ያስገኘው ሰው ነብይ እንጂ ሌላ አይደለም። ወሩሑን ሚንሁ ከፈጠራቸው ሩሆችን መካከል አንደኛው ነው፣ ሌላ አይደለም። ፈአሚኑ ቢላሂ በአላህ እመኑ፣ ወሩሱሊሂ በመልእክተኞቹም እመኑ አለ። ቅድም ኢየሱስ የአላህ መልእክተኛ ነው ብሎ ነግሮን ነበር። ወሩሱሊሂ በሱ ብቻ ሳይሆን በሁሉም የአላህ መልእክተኞች እመኑ አለ። ወላ ተቁሉ ሰላሳ ሶስት ነው አትበሉ አምላክ ኢንተሁ ተከልከሉ ኸይረን ለኩም ለእናንተ መከልከላችሁ የተሻለ ይሆንላችኋል አለ። ኢነማ ላሁ ኢላሁ ዋሂድ አምላካችሁ አንድ አምላክ ብቻ ነው፣ አንድ አምላክ ብቻ ነው። ሱብሓነሁ ለእሱ ጥራት ይገባው። አን የኩነ ለሁ ወለድ ልጅ ሊኖረው የተገባው አይደለም፣ ጥራት ይገባው ለሱ፣ ከዚህ የጠራ ነው። ለሁ እንዳውም ለሱ እኮ ማ ፊ ሰማዋቲ ወማ ፊ ልአርድ በሰማያትና በምድር ያለው ሁሉ የእርሱን እንኳን ልጅ ሊኖረው ይቅርና ወከፋ ቢላሂ ወኪላ መመኪያም ምንኛ በሱ በቃ ይላል አላህ ሱብሓነሁ ወተዓላ። ሱብሓነላህ ሱብሓነላህ። ከዛም አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 73 ጀምሮ እንዲህ ይላል፣ ለቀድ ከፈረ አለዚነ ቃሉ በእርግጥ እነዛ ያሉ ሰዎች ካዱ። ምን ያሉ? ኢነላህ ታሊቱ ሰላሳ አላህ ከሶስቱ አንዱ ነው ያሉ፣ ወይ ደግሞ ሶስተኛ ነው ያሉ በእርግጥ ክደዋል አለ አላህ። ወማ ሚን ኢላሂን ኢላ ኢላሁ ዋሂድ ከአላህም ከአምላክም አንድ አምላክ እንጂ ሌላ የለም። ወኢን ለም የንተሁ ከዚህ ጉዳያቸው ከሚሉት ነገር የማይከለከሉ ከሆነ አማ የቁሉነ ከሚሉት ነገር ማለት ነው። ለየመሰነ አለዚነ ከፈሩ በእርግጥም ያገኛቸዋል ይላል። ወይኔ ምንድን ነው ጨለመብኝ? ሳ ጨለመ። እስቲ አንዴ ኦኬ አፎነሽ። ለየመሰነ አለዚነ ከፈሩ ለነዛን ያገኛቸዋል። ምን ያገኛቸዋል? ሚንሁም ዐዛቡን አሊም ከባድ የሆነ ቅጣትን ሳያገኛቸው አይቀርም ያገኛቸዋል አላላ። ቀጠለ አፈላ የቱቡነ ኢለላህ ታዲያ ይህን ካወቁ ወደ አላህ አይመለሱም? ምን አለ? ወደ አላህ አይመለሱም? ምን ወየስተግፊሩነሁ ይቅርታንስ አይጠይቁትም? ምን አምላክ ልጅ ይዟል በማለታቸው የአላህን ነብይ በማምለካቸው አምልኩኝ ያላለውን አንድም ቀን እንደዛ ብሎ የማያውቀውን ነብይ በማምለካቸው ምክንያት ወደ እኔ አይመለሱም? ይቅርታንስ አይጠይቁም? ምን እኔ እኮ አለ ወላሁ ገፉሩ ረሂም አላህ እኮ በጣም ሩህሩህና በጣም አዛኝ ነው በማለት ይናገራል። አንድ ጊዜ ላብራ መብራት ከይቅርታ ጋር እንዳይደብራችሁ ማለት ነው። አንዳንድ ሰዎች ብሮ አለሽ ወይ በለና ጠይቃት እስኪ። እውነትም አለሽ ወይ በላት። አለች አለሁ አንዴ አልጨረስኩም። እሺ አልጨረስኩም። አንዴ የማየት አባዜ ያለባቸው ልጆች አሉ። አውቄ ነው ደግሞ ለጨዋታ ነው። እሺ ከዛ ምን አለ? አፈላ የቱቡነ ኢለላህ ወደ አላህስ ይቅርታን አይጠይቁም? ምን ወየስተግፊሩነሁ እሱንስ ማርታን አይጠይቁትም? ምን ወላሁ አላህ እኮ ገፉር መሀሪ ነው እኮ ወንጀልን ሁሉ መሀሪ ነው ለተመለሰ። ረሂሙን ሱብሓነላህ እጅግ በጣም አዛኝ የሆነ ጌታ ነው። ተመለሱ እያለ አላህ ይጠይቃል ማለት ነው። ከዛ ምን አለ? መልመሲሑ ብን መርየም የመርየም ልጅ ዒሳ እኮ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ከሱ በፊት እንዳለፉ ነቢያት መልእክተኞች እንጂ ሌላ አይደለም አለ። ሌላ አይደለም። ወኡሙሁ ሲዲቃ እናቱም እውነተኛ ነበረች እያለ የቅድሙን አያ አልደግመውም፣ ይሄን ተናገረ ማለት ነው። ሌላኛው ደግሞ በጣም የሚገርመኝና እውነት ክርስቲያን ለሆናችሁ ይሄ ለእናንተ ትልቅ ትምህርት ነው። በደንብ አዳምጡ። ሱረቱል ማኢዳ ምዕራፍ 5 ቁጥር 116 እንጀምራለን። ወኢዝ ቃለ ላሁ ያ ዒሳ ብን መርየም ኢየሱስም የማርያም ልጅ ባለ ጊዜ አስታውስ። ምን አለ? አአንተ ቁልተ ሊናስ ይለዋል አላህ የቅያ ማለት መጨረሻ ዕለት። ለመሆኑ አንተ ብለሃል እንዴ? እንደዚህ ይለዋል ሊናስ ለሰዎች ኢተኺዙኒ እኔን ራሱን ማለት ነው ራሱን ኢየሱስን አንተን ራስህን ወኡሚየ እናቴም እናትህን ማለት ነው
እናትህንና አንተን ራስህን ኢላሀይኒ ሁለት አማልክቶች አድርጋችሁ ሚን ዱኒላህ ከአላህ ውጪ ሁለት ሌሎች አማልክቶችን አድርጉ ያዙ ብላቸው ነበር እንዴ ብሎ ይጠይቀዋል። ከዛ እሱ ምን ይላል? ቃለ ሱብሓነክ ጌታዬ ጥራት ይገባህ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እኔ ማለት ያልተገባኝን ነገር ልል የተገባኝ አይደለሁም ማለት ኢንኩንቱ አለ በእርግጥ ብዬው ቢሆን ኖሮ ፈቀድ ዓሊምተ አንተ ታውቀዋለህ አለ። ለምን ከተባለ ተዕለሙ ማ ፊ ነፍሲ በእኔ ውስጥ ያለውን ነገር አንተ ታውቃለህ፣ ወላ አዕለሙ ማ ፊ ነፍሲክ በአንተ ነፍስ ውስጥ ያለውን ግን እኔ አላውቅም። ተግባባ? ለምን ሲባል ኢነከ አንተ ዓላሙል ጉዩብ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህ አለው። ከዛ በኋላ እንዲህ አለ ዒሳ ተናገረ ድጋሚ ማ ቁልቱ ለሁም ጌታዬ ሆይ አላልኳቸውም አይን እንጂ ኢላ ማ አመርተኒ ብሂ እኔ አንተ ያዘዝከኝን ትእዛዝ እንጂ ሌላ አልተናገርኩም ማለት አን ዕቡዱላህ አምልኩ ያልኳቸው አንዱን አላህን ነው ረቢ ጌታዬ